ኢሞአችሁ ከእናንተ ስር ሳይሰረቅ ወይም ሳይጠለፍ ቶሎ ብላችሁ ይህን ሴቲንግ አስተካክሉ። በዚህ አጭር ቪዲዮ ኢሞአችሁ ሰው እንዳይጠልፍባችሁ እንዴት እንደምታደርጉና ተጠልፎ ካለ እንዴት እንደምታነሱ በዚህ ቪዲዮ ላሳያችሁ። የመጀመሪያው ኢሞአችሁ እንዳይጠለፍ ማድረግ ያለባችሁ ነገር ኦሪጂናል የሆነ የኢሞ አፕ ራሳችሁ ማውረድ አለባችሁ እንጂ ከሰው ማስተላለፍ ወይም ካልታወቀ ምንጭ ማውረድ የለባችሁ። ትክክለኛውንም የኢሞን አፕ ለማውረድ መጀመሪያ ወደ ስልካችሁ ፕሌይ ስቶር በመሄድ እዚህ ሰርች ማድረጊያ ቦታ በመጫን ኤንላይት ቲፕስ በማለት ሰርች ታደርጋላችሁ። እሱ ይህን ገጽ ሲያመጣላችሁ ከዚህ በፊት ይህን አፕ ስልካችሁ ላይ ካላወረዳችሁ ታወርዳላችሁ። እንዲሁም ኦፕን በማለት ትከፍታላችሁ። አፑን ስትከፍቱት ይህን የሚመስል ገጽ ያመጣላችኋል። እናንተም የምታዩትን ሰርች ማድረጊያ ቦታ በመጫን ኢሞ ፕሮ በማለት ሰርች ታደርጋላችሁ። እሱ ራሱ ይህን ምስል የያዘ ገጽ ያመጣላችኋል። እናንተም ምስሉ ላይ በመጫን ትንሽ ወደ ታች ስክሮል በማድረግ ጌትስ ነው የሚለውን ቦታ በመንካት ስልካችሁ ላይ ታወርዳላችሁ። ይህን አፕ ስትከፍቱ እሱ የሚጠይቃችሁ ሁሉን ኢንፎርሜሽን ትፈቅዱለታላችሁ። ይህን ገጽ ሲያመጣላችሁ ስልክ ቁጥራችሁን በማስገባት ከዚህ በፊት ሎግን እንደምታደርጉት ሎግን ታደርጋላችሁ። ከዛን እዚህ ጋር ፕሮፋይላችሁን ያለበትን ቦታ በመንካት ሴቲንግ የሚለውን በመጫን ይህ ገጽ ሲያመጣላችሁ ማናጅ ዲቫይስ የሚለውን በመንካት እዚህ ጋር እንደምታዩት ኢሞአችሁ ሎግን የሆነበትን ዲቫይሶች ያመጣላችኋል። እናንተም ካረንት ከሚለው ውጪ ሁሉንም በዚህ መልክ ዲሊት ታደርጋላችሁ። ከዚህን ጊዜ ጀምሮ ኢሞአችሁ ስልካችሁ ላይ ብቻ ሎግን ሆኖ ይቀራል ማለት ነው። ለእንደዚህ አይነት ቪዲዮ ይህን አካውንት ፎሎ ማድረግ እንዳትረሱ። ስለተከታተላችሁ እናመሰግናለን።